ከ12 ሰዓት በፊት ነው የምገባው። እንግዲህ ተመልካቾች ይታያችሁ እንግዲህ በቀን 12 ሰዓት ነው እንግዲህ አቶ ሀሰን ሶ ማጅራት እየመጣ ህብረተሰቡን ያስቸገረው። በቀን 12 ሰዓት ነው ማጅራት የምትወጣው? አይ እኔ 12 ሰዓት የተከበራችሁ የጎልደን ኢንተርቴይንመንት ተከታታዮች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬም በአዲስ ፕሮግራም ተመልሰንላችኋል። እየጠፋን ነው እናውቃለን። ብዙ ጊዜ በሰዓታችን እየተገኘን አይደለም። በጣም ትልቅ ይቅርታ እየጠየቅን ከአሁን በኋላ እንደዚህ አይነት ነገር እንደማይፈጠር እየነገርናችሁ ዛሬም እንደተለመደው መንገድ ላይ እየወጣን ሰዎቹን ቃለ መጠይቅ እናደርጋቸዋለን ብለን ሳያስቡት ፕራንክ እናደርጋቸዋለን ወይስ እናስደነግጣቸዋለን ማለት ነው። ጎልደን ሚዲያ ሰርቪስን ሰብስክራይብ እያደረጋችሁ ለምትከታተሉን ተስፋ እናደርጋለን። እኔ ፕሮግራሙን እየመራው እስከ መጨረሻው ከእናንተ ጋር ቆይታ የማደርገው አብዱሪዛቅ ሁሴን ነኝ። አሁን በኋላ አልጠፋም። ስለዚህ አሁን ቀጥታ ወደ ቪዲዮ ነው የምንሄደው ጋይስ ሌትስ ጎ። ተመልካቾቻችን እንግዲህ እዚህ ጋር ሌላ መንገደኛን አግኝተናል። እንግዲህ የዛሬው መንገደኛችን ስምን አስታውቀን? ስሜ ፈራን ይባላል። ፈራን ይባላል። እንግዲህ ፈራን የተሰኘው የዛሬው መንገደኛችን ለመጀመሪያ ጊዜ ድሬዳዋ ውስጥ ጀሶና ጠፍን አቀላቅሎ እንጀራ ሰርቷል ይባላልና ይሄን ነገር እንዴት ትላለህ? ለመጀመሪያ ጊዜ ጀሶን ከጤፍ ጋር አቀላቅለ እንጀራ የሰራው ድሬዳዋ ውስጥ አንተ ነው ይባላል። ምን ትላለህ? ለመጀመሪያ ጊዜ እንግዲህ ተመልካቾቻችን ድሬዳዋ ውስጥ ጀሶን ከጤፍ ጋር አቀላቅሎ እንጀራ ሰጥቶ ለህብረተሰቡ ያቀረበው አቶ ፈራን ነው። አቶ ፈራን በዚህ ጉዳይ ላይ ምን ትላለህ? ምንም መልስ የለኝም። እንግዲህ አቶ ፈራን ጓደኞች እዚህ ጋር ወንጀለኛን አቀላቅላል እያሉ ነው። አንተስ ለምን ከነገሩ ከጉዳዩ ለመሸሽ ትፈልጋለህ? እንቅጭቅጩን እውነቱን የምናቀርበው እዚህ ፕሮግራም ላይ። ስለዚህ እውነቱን እንቅጭቅጩን ንገር። አረ እኔ ምንም ማውቀው ነገር የለም። ምንም ችግር የለውም። ምንም ማውቀው ነገር የለም። መስራው ተይገ ወለስ ተገደለ። እኔ ምንም ማውቀው ነገር እርሶ ይንገሩኝ፣ እውነቱን እንቅጩን ይንገሩ። እሳቸው እንጀራ ከጀሶ ጋር ቀላቅሎ ለኛም ሲያቀርቡ ነው የነበሩ ሰው ናቸው አቶ ፈራና። ስለዚህ ምን ይደረጉት ይላል? የሚደረጉት ነገር ያው በህግ ይጠየቃሉ። እንግዲህ ተመልካቾቻችን እውነቱን እቅጭቅጩን ከጓደኛው አግኝተናል። አቶ ፈራን ይቀጣል፣ ወንጀለኛ ነው ይያሉ ስለሆነ መንግስት ስለዚህ ጉዳይ ሐሳብ ይስጥ። የተከበራችሁ ተመልካቾቻችን እንግዲህ ጎልደን ኢንተርቴይንመንት ፕሮግራማችን አሁንም እንደቀጠለ ነው። እዚህ ጋር ሌላ መንገደኛን አግኝተናል። ስሙ ማለት ነው ሐሰን ወይብ። ሐሰን እንግዲህ ተመልካቾቻችን አቶ ልበሉ። እሺ አቶ ሐሰን እንግዲህ ለመጀመሪያ ጊዜ ድሬዳዋ ውስጥ ጀሶና ጤፍን አቀላቅሎ እንጀራ ብሎ ለህብረተሰቡ ያቀረበው እሱ ነው ይባላልና ዛሬ ይሄን ነገር ምን ትላለህ? እንዴት ታያለህ? ምለው ነገር እናለ ምን ትላለህ? ጀሶና ጤፍን አቀላቅለ ለመጀመሪያ ጊዜ እንጀራ ነው ብለ ለህብረተሰቡ ያቀረበው አንተ ነህ ይባላልና ምን ትላለህ? ረኔ አይደለም ትንሽ ይደብራል። ጀሶና ጤፍ መቀላቀል ማለት ሌላ ነገር ነው ወንድም። ስለዚህ ጀሶ ሌላ ነገር ራሱን የቻለ ነው። ጤፉ ደግሞ እንጀራ፣ ስንዴ፣ የተለያየ ነገር ተቀላቅሎ ዳቦ የሚሰራ እንጀራ የሚሰራ ነው እንጂ ጀሶ ማለት ለቤት ነው የሚጠቅመው። እንግዲህ ተመልካቾቻችን እኛ ባገኘነው መረጃ አቶ ሀሰን ጀሶና ጤፍን አቀላቅሎ እንጀራ ብሎ አቅርበዋል ተብሎ ነበር። ነገር ግን እሱ እንደዛ አይደለም፣ ጀሶና ጤፍ ማይገናኝ ነገር ነው ብሏል። መቼ ከተባለ ወደ ቤት ስንት ሰዓት ነው የምንገባው? እኔ ከ12 ሰዓት በፊት ነው የምገባው። እንግዲህ ተመልካቾች ይታያችሁ እንግዲህ በቀን 12 ሰዓት ነው እንግዲህ አቶ ሀሰን ሶ ማጅራት እየመጣ ህብረተሰቡን ያስቸገረው። በቀን 12 ሰዓት ነው ማጅራት የምትወጣው? አይ እኔ 12 ሰዓት እኔ ትዳር አለኝ፣ ልጆች አለኝ፣ ቤት አለኝ፣ ውጭ አለኝ፣ ቤት አለኝ። ስለዚህ በጊዜ ነው ወደ ቤት የምገባው። ተመልካቾች ማምሸት አልፈልግም፣ ውጭ ወግ መሄድ አልፈልግም። ገባ? የተከበራችሁ ተመልካቾቻችን እንግዲህ አሁንም እዚህ ጋር ሌላ መንገደኛን አግኝተናል። ባለባጃጅ ነው ይመስለኛል። ስሞት ማለት ነው? እኔ ኤፍሬም እባላለሁ። እሺ አቶ ኤፍሬም ልበልህ? እሺ አቶ ኤፍሬም ለመጀመሪያ ጊዜ እንግዲህ ተመልካቾቻችን ድሬዳዋ ውስጥ ጀሶን ከጤፍ ጋር አቀላቅሎ እንጀራ ለህብረተሰቡ ያቀረበው አቶ ኤፍሬም ነው ይባላልና ይሄ ምን ትላለህ?
ጀሶን ከጤፍ ጋር ቀላቅለ ለመጀመሪያ ጊዜ እኔ ደግሞ ቤንዚልን ከናፍጣ ጋር ቀላቅሎ በተለይ ይመረጣል ያስባል። እንግዲህ ተመልካቾቻችን አቶ ኤፍሬም እኔ ጀሶን አይደለም ከእንጀራ ጋር ከጤፍ ጋር አቀላቀልኩት ቤንዚልና ናፍጣን አቀላቅዬ ዘይት ብያለሁ ይላል ለህብረተሰቡ ያቀረበው እንደዛ ነው። ለህብረተሰቡ ሳይ ለራሴ ነው የምጠቀመው። ለራሱ እንግዲህ ናፍጣና ዘይት አንድ ላይ አቀላቅሎ ነው እንግዲህ የምጠቀመው አቶ ኤፍሬም። ይሄ እንዴት ሊሆን ቻለ? የኔ ቴክኒክ የራሴ ብቃት ነው የሚወሰነኝ። እንግዲህ እዚህ ጋር ተመልካቾቻችን የሰውን ብቃት ማየት እንችላለን። ዛሬ የተደበቀ ስኪል ወይም የሰው ብቃት እያየንበት ያለው ፕሮግራማችን ይህ ጎልደን ኢንተርቴይንመንት የተሰኘው ፕሮግራማችን ነው። ብቃቱ ነዳጅና ዘይትን አቀላቅሎ ዘይት ማድረግ ነው። ይሄን ብቃትን ለህብረተሰቡ በምን አይነት መንገድ ነው የምገልጽላችሁ? እኔ እንግዲህ ከላይ የተሰጠኝ ብቃት ነው ስጦታ ነው ለራሴ ለግሌ ነው የምጠቀመው። ኦኬ እንጂ ለህብረተሰቡ ሊጠቀሙ አልመክርም። እሺ አቶ ኤፍሬም በጣም እናመሰግናለን። GMS